አንበሳ አንበሳ ምን ታገኛለህ? አንበሳ ምን ታገኛለህ? ወይ እንደሚያድገው በእናትሽ ትንሽ ቆየ ተመጣክ አንድ ቀን የመጣሁት ከዛ በኋላ ያው ታስፈራውና ባባ ደህና ነህ? ቦቹ እንቅልፉ መጥቶ ነበርና የእሱን ቪዲዮ ስቶሪ አድርጌው ነበርና ብዙ ሰዎች ትመሳሰላላችኋል። እኔ በጣም ናፈቅሽኝ፣ ባባም በጣም ናፍቆኝ ነበረ። ከዚህ በኋላ ነገሮችን ለማስተካከል ነው የኔ ሀሳብ። ማለት የእስካሁኑ ርቀት የዲስታንስ መፍጠሪ ክፍተት መፍጠሪ ምናምን ልክ ሆኖ አላገኙትም። ከምንም በላይ እወድሃለሁ፣ አንደበት ይጣፍጠኛል፣ ሳወራውዬ ባድር ያንሰኛል፣ ደዋታ ያስደስተኛል፣ ህመምህ ደግሞ ያስጨንቀኛል። ሰላም እንዴት ናችሁ ውድ ቤተሰቦች? እንግዲህ ጠፍቼባችሁ ነበር። እውነት ለመናገር የጠፋሁባቸው አንዳንድ ምክንያቶች አሉ። የጠፋሁባቸው ምክንያቶች ጊዜ በጊዜ ሂደት በሂደት እነግራችኋለሁ። ነገር ግን ዛሬ ተመልሼ መጥቻለሁኝ። ተመልሼ የመጣሁት ያው ለራሴ ጊዜ መስጠት ፈልጌ ነበረ። ረጅም ጊዜ እንዳያችሁት ከሚዲያም ምናምን ራቅ ብዬ ነበረ። ግን ደግሞ ያ ጊዜ በቃል ብዬ አሰብኩኝ። ከዚህ በላይ ጊዜ መጠበቅም አይጠበቅብኝም። እስካሁን የወሰድኩት ጊዜ በቂ ነው። ስለዚህ አሁን ላይ የማስበው ምንድን ነው፣ መመለስ አለብኝ። አንዳንድ ሰዎችን ደግሞ መጠየቅ አለብኝ ብዬ ስላሰብኩኝ ዛሬ ተመልሼ መጥቻለሁ። በእርግጠኝነት ይህን አበባ ስታየውና እኔ ስትመለከቱ እንግዲህ ማንን ሊጠይቅ ነው ብላችሁ እንግዲህ ግራ እንደምትጋቡ ተስፋ አድርጋለሁኝ። ማን ልጠይቅ እንደሆነ ወይም ደግሞ ማን ልጠይቅ ፈልጌ እንደሆነ እንግዲህ እነግራችኋለሁ። እስካሁን ያልሄድኩበት ቦታ አለ። ማለቴ መጠየቅ ኖሮብኝ ከጎኗ መሆን ኖሮብኝ ከጎኗ ያልሆንኳት ልጅ አለች። ብዙ ነገሮችን መጠየቅ እያለብኝ አንድም የራኩት ወይም ደግሞ ነገሮች ከሚዲያውም ካሉበት ነገር የራኩበት አንደኛው ምክንያት ይሄ ነው። በጣም ጊዜ ወስጄ ማሰብ ፈልጌ ነበረ። ምን ማድረግ አለብኝ፣ ምን መሆን አለበት፣ እንዴት ነው ነገሮችን ማስኬድ ያለብኝ የሚለው ነገር ጊዜ ወስጄ እያሰብኩበት ነበር እና አሁን ላይ ጊዜ ወስጄ በደንብ አስቤ ጨርሻለሁኝ። ከበቂ በላይ ጊዜ ወስጃለሁ። ከበቂ በላይም ደግሞ ተጎድቻለሁ። ከበቂም በላይ ርቄያታለሁኝ እና እሷንም ጎድቻታለሁ። እሷን ብቻ አይደለም ከእሷ በላይ ደግሞ ልጄን ጎድቼዋለሁ ብዬ አስባለሁኝ። ምክንያቱም እስከዛሬ ለመምጣት ለማየት እየፈለግኩኝ ብዙ ነገሮች ገድበውኛል። ማየት እፈልጋለሁ እኮ ግን ደግሞ በቃ ነገሮች ሰላም እንዲሆኑና መረጋጋት ስላለብን እሷም ደግሞ አራስ ነች መጠንከር አለባት ብዬ ስላሰብኩኝ ነው ነገሮችን ራቅ ብዬ የነበረው። አሁን ላይ ግን ከበቂ በላይ ነው። ከዚህ በኋላ ልጄን መጉዳት አልፈልግም። ማንም ሰው ሊጎዳ ይችላል፣ ራሴም ልጎዳ እችላለሁ፣ ምንም ችግር የለውም። ነገር ግን ልጄ እንዲጎዳ አልፈልግም እና ዛሬ ላይ ድንገት ነው የመጣሁት። ድንገት ነው ወደ እሷ ጋርም የሚሄደው። ልትወጣ እንደሆነ አጣርቻለሁ። ሰው ባለችኝ ታይም ቶሎ አግኝቻት፣ በጣምም ደግሞ ከምንም ነገር በላይ ደግሞ የናፈቀኝ ልጄ ነው። ማየት ፈልጋለሁ ልጄ። ምን መሰላችሁ፣ ነገሮች በጣም ከባድ ናቸው። መራራቅ ወይም ደግሞ እንዴት ብዬ እንደማስረዳችሁ አላውቅም። ብቻ ግን እስከዛሬው ነገር ይበቃል። እስከዛሬው ያጠፋኋቸው ጥፋቶች በቂዎች ናቸው። እስከዛሬ መራቄ፣ እስከዛሬ ብቸኛ ማድረጌ ይቆጨኛል። ከዚህ በኋላ አለሁለት ለልጅ ብዬ አስባለሁኝ። ከኔ በላይ ለሱ የሚቀርብ ከኔ በላይ ደግሞ ለሱ የሚያስብ ሰው አይኖርም። በምችለው አቅም እንግዲህ ዛሬ ደፍሬ የመጣው ይምጣ ብዬ ከዚህ በላይ መታገስ የለብኝም ብዬ ያለብኝም ፍርሃትም ሁሉን ነገር ሰብሬ እንግዲህ ልጄን ለማግኘት ልሄድ ነው። አብራችሁ ሁኑ። ስትገቡ እንግዲህ የምታዩት ነገሮች ለእናንተ ሰርፕራይዝ ይሆናል። አስገራሚ ወይም ደግሞ ያልጠበቃችሁት ነገር ይሆናል። ለሩታም ይሄ ነገር ትንሽ ከባድ ነው። ምክንያቱም የመጣው ድንገት ነው። ነገሮችን
አድበስብሶ ለማለፍ ወይም ደግሞ ነገሮችን ሸፍኖ ለማለፍ ይቻላል። ነገር ግን የሚቻልበት መንገድ ምንድን ነው? እኔ ብሆን በትልቅ ጉዳይ ትልቅ ሰው ቢሆን ኖርማል ነው። ነገር ግን በልጅ ጉዳይ ላይ ከማንም ሰው ጋር ልደራደርም። ምንም ውዝግብ ውስጥም የሚያስገባ ነገር የለም። ማየት ሰፊ ዛሬ ደፍሬ ለሩታም ይሄ ነገር ትንሽ ከባድ ነው። ምክንያቱም የመጣው ድንገት ነው። ነገሮችን አድበስብሶ ለማለፍ ወይም ደግሞ ነገሮችን ሸፍኖ ለማለፍ ይቻላል። ነገር ግን የሚቻልበት መንገድ ምንድን ነው? እኔ ብሆን በትልቅ ጉዳይ ትልቅ ሰው ቢሆን ኖርማል ነው። ነገር ግን በልጅ ጉዳይ ላይ ከማንም ሰው ጋር ልደራደርም። ምንም ውዝግብ ውስጥም የሚያስገባ ነገር የለም። ማየት ስፈልግ ልጅ ማየት እችላለሁ። ማግኘት ስፈልግ ልጅ ማግኘት እችላለሁ። ከዚህ በኋላ ወደኋላ የምመለስበት ነገር የለም። ብቻዬን ሆኜ ቤት ቁጭዬ ምናምን ነገር የማስብበት ነገር በፍጹም አይኖርም። ምክንያቱም ፊት ለፊት ተጋፍጬ ልጅ ማግኘት እችላለሁ። እስካሁንም ዝም ስላልኩኝ ነገሮችን ምንም እንትን ያላልኩኝ ያልሞከርኩ እንዳይመስላችሁ። በጣም ብዙ ነገር ሞክሬያለሁ። ከዚህ በኋላ ይበቃል እና ልጄን ለማየት ልሄድ ነው። ማንንም ሰው አይከለክለኝም። በልጄ ላይ መብት አለኝ። ሩታ ሳትወጣ እሷንም ባገኛት ደስ ይለኛል። ልጄንም ማግኘት ደግሞ ከምንም በላይ ደስ የሚያሰኘኝ ነገር ነው እና ልጅን ባክፈው ደስ ይለኛል። በቃ ባክፈው የሆነ አባት እኔም ብዬ አባቱ እንደሆንኩ ብነግረው በጣም ደስ ይለኛል እና አይ ቲንክ እሱም እንደሚወደኝ ተስፋ አደርጋለሁ። እንዲህ ውስጤ ይነግረኛል እና እንግዲህ የሚፈጠረውን አብረን እናያለን። ቤተሰቦቼ በጣም ነበር የናፈቃችሁኝ። ስለተገናኘን ደስ ብሎኛል። በእርግጠኝነት ዛሬ የሚፈጠረው ነገር፣ ዛሬ የሰማችሁት ነገር ከማንም ከምንም በላይ የሚያስደስታችሁ ሰዎች በሙሉ እናንተ ተመልካቾች እንደሆናችሁ አስባለሁ። ደስታ ሄደ ሽቶ የሸቱት ነው። ሽቶ የሸተተ እንዲህ ባባ እኔ እኮ ለሱ ስል ብዙ አልቀባም። ያኔ አባታ አንቺ ከሚመስለው ዙረት ልንሄድ ነው። ከማን ጋር ነው ዙረት የምትሄድ? ውጭ ሊበርድ ይችላል። እስቲ ነው አጠቃለሉንም አንበሳው እንሄዳለን። አሁን ዙረት ወይ እንዲደሚሉ ሰራሉ። አንበሳ ዋናው ነገር ጎበዝ ነው። እግዚአብሔር በጣም እኔ እንደዚህ